ምን የተጋጨው ነገር አለ ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስተ ስንመጣ አፍንጫና አፍንጫ ተጋጭተዋል ተጋጭቶ ሰበር መረጃ ለንግስ በዓል በጣና ሐይቅ ሲጓዙ የነበሩ ሰዎች የተሳፈሩበት ጀልባ ተገልብጦ ሕይወታቸው ማለፉ ተሰማ። የጀልባ መገልበጥ አደጋው ያጋጠመው በባህር ዳር ጣና ሐይቅ የምትገኘው የክርስቶስ ሰምራ ዓመታዊ ንግስ በዓል ለማክበር ሲጓዙ በነበሩ ምዕመናን ላይ ነው። በአደጋው ላይ ምን ያክል ሰዎች እንደሞቱ ይህ ዘገባ እስከተጠናከረበት ሰዓት በግልጽ አልተነገረም። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ዛሬ ባወጣው የሐዘን መግለጫ አደጋው የደረሰበት ግንቦት 11 2018 ዓ.ም መሆኑን ገልጿል።